ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። እነሆ የቀጣይ ቅዳሜና የእሁድ የእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎችን እንደሚከተለው አቀርብላችኋለሁ። ቅዳሜ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ብራይተን ከኤቨርተን፣ ሊድስ ዩናይትድ ከአርሰናል፣ ወልቭስ ከባርንማውዝ ቀን 11 ሰዓት የሚያደርጉት ጨዋታ ሲሆን ምሽት 1 ሰዓት ተኩል ላይ ቼልሲ ከዌስትሃም ዩናይትድ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ የዕለቱ ምርጥ ጨዋታ የሚባለው ሊቨርፑል ከኒውካስትል ዩናይትድ ጨዋታቸውን ያደርጋሉ ማለት ነው። በቀጣይ ቀን እሁድ ላይ ቀን 10 ሰዓት ላይ የሚደረጉ 3 ጨዋታዎች አሉ። ከነዛም መካከል አስቶን ቪላ ከብሬንትፎርድ፣ ማንቸስተር ዩናይትድ ከፉልሃም የሚያደርጉት ጨዋታ ተጠባቂ ጨዋታ ነው ማለት ነው። ማይክል ካሪክን ከቀጠረ በኋላ ለተከታታይ 2 ጨዋታዎችን ማሸነፍ የቻለው ማንቸስተር ዩናይትድ ነገ እሁድ በሜዳው በኦልድ ትራፎርድ በደጋፊው ፊት ፉልሃምን ያሸንፋል ወይስ አሸንፍም የሚለው አንድ ትልቅ ጉዳይ ነው ማለት ነው። ኖቲንጋም ፎረስት ከክሪስታል ፓላስ፣ ቶትናም ሆትስፐር ከማንቸስተር ሲቲ ማንቸስተር ሲቲ ቶትናምን 4 ሰዓት ተኩል ከምሽቱ ላይ ያደርጋል። 2 ሰዓት ተኩል 2 ሰዓት ተኩል 12 ተኩል ጨዋታውን ያደርጋል ማለት ነው። ሰኞ ሰንደርላንድ ከበርንሌይ ጨዋታቸውን ያደርጋሉ ማለት ነው። በ23 ሳምንታት የእንግሊዝ ፕሪሚየር ሊግ ጉዞ ላይ የደረጃ ሰንጠረዥ ስንመለከት አርሰናል 50 ነጥብ ይዞ የደረጃ ሰንጠረዡን እየመራ ይገኛል። ማንቸስተር ሲቲ በ46 ነጥብ ሁለተኛ ነው። አስቶን ቪላ በ46 ነጥብ ሶስተኛ ደረጃ ይዟል ማለት ነው። ማንቸስተር ሲቲ እና አስቶን ቪላ ተመሳሳይ ነጥብ አላቸው። ነገር ግን በጎል ክፍያ ተለያይተው ሁለተኛና ሶስተኛ ተቀምጧል ማለት ነው። ማንቸስተር ዩናይትድ በተከታታይ 2 ጨዋታዎች ባመጣቸው ድሎች 38 ነጥብ ይዞ 4ተኛ ደረጃ ላይ በመቀመጥ የቻምፒዮንስ ሊግ ጉዞውን እያጠናከረ የሄደ ይመስላል ማለት ነው። ከፍተኛ ጎል አስቆጣሪዎችን ስንመለከት ሃላንድ ከማንቸስተር ሲቲ በ20 ጎል እና በ4 አሲስት እየመራ ይገኛል። ቲያጎ ከብሬንትፎርድ በ16 ጎሎች እና በ1 አሲስት ሁለተኛው ነው። አንቶኒ ሲሞኖ ከማንቸስተር ሲቲ በ11 ጎል እና በ3 አሲስት ሶስተኛ ደረጃነቱን ይዟል ማለት ነው። ከፍተኛ አድማጮቻችን የእንግሊዝ ፕሪሚየር ሊግ በ23 ሳምንታት ውስጥ ከፍተኛ ለጎል የሚሆኑ ኳሶችን አሲስት ያደረጉ ተጫዋቾች ዝርዝሮችን ነግራቸዋለሁ። ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ በ10 አሲስት እና በ5 ጎል አንደኛውን ሆኖ ሲመራ፣ ቸርኪ ከማንቸስተር ሲቲ በ7 አሲስት እና በ2 ጎል ሁለተኛ ነው። ጃክ ግሪሊሽ ከኤቨርተን በ6 አሲስት እና በ2 ጎል ሶስተኛ ነው። ሮጀርስ ከአስቶን ቪላ በ5 አሲስት እና በ7 ጎል ሶስተኛ ሆኖ አራተኛ ሆኖ በ23 ጨዋታዎችን 12 የሚሆኑ የጎል አስተዋጽኦችን ለአስቶን ቪላ ያደረገ ተጫዋች ነው ማለት ነው። አድማጮቻችን እነዚህን መረጃዎች ሳቀርብላችሁ የነበርኩት እኔ ሙሉጌታ አለሙ ነኝ። ቀጣይ ሳምንት እስከምንገናኝ ሰላም ሁኑልኝ። አስተያየታችሁን በኮሜንት ላይ አሳውቁኝ። እናመሰግናለን።